የዛችን ሰሐቢያ ታሪክ ማስታወስ ጥሩ ይሆናል። አይሻ ረዲየላሁ ዐንሃ እሳቸው ጋር መታ ሁለት ልጆቿን ይዛ የጠየቀችዋ ሴት አይሻ ቤት ውስጥ ምንም አልነበረምና 3 ፍሬ ቴምሮችን ነው የሰጠቻት። ከዛ በኋላ ሁለቱን ለልጆቿ ከሰጠች በኋላ ካከፋፈለች በኋላ አንዷን ልትበላ ስትል ልጆቹ ጨርሰው ወር ላይ ተመለከቱ ወደሷ ስጭን አሏት። ሰጠቻቸው፣ ለሁለት ቆርሳ ሰጠቻቸው። አይሻ ረዲየላሁ ዐንሃ ይሄንን በጣም ተደንቃ ተገርማ ለነብዩ ሰለላሁ ዐለይሂ ወሰለም ስትነግራቸው አተዕጀቢን በዚህ ትደነቂያለሽ ወይ? አላሁ ሱብሓነሁ ወተዓላ በዚህ ድርጊቷ ምክንያት ምን አድርጓታል ነው ያሉት? ከእሳት አርቋታል አሉ። ከእሳት ጠብቋታል። وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق